ኤቢ ስንት ደቂቃ ነው ከሽንት ቤት ሰው የሚወጣው? እንዴ ተስመረኝ ነው እንዴ? ጋይስ ደብል ነው ማይ ፋሚሊ ደብል ነው። ከወደድሽኝ በማርያም 1500 በቃ ችግር የለውም ተው፣ ችግር የለውም። ቀስ እያልን እንሄዳለን፣ ቀስ እያልን እንሄዳለን። እመቤቴን ቀስቲኝ አላገኘህ አንተ። ችግር እኮ አታገኘኝም ነው የምልህ። ችግር እኮ አታገኘኝም። ከዚህ በኋላ ግን እንቁላል ገዝታችሁ አስቀምጡ። እሺ ጌም ስትጫወቱ ማርያም እንቁላል እንዴት ታዲያ ጠላት እና ለብቻ ያሰጭ ምን ያደርግልኛል? ሳሚ ጋይስ እሺ፣ ከዚህ በኋላ ስትጫወቱ እንቁላል ግዴታ ነው። ማርያምን ግዙ እሺ። በተለይ ከቀስቴ ጋር ስገቡ እንቁላል ግዴታ ነው። ወይ ጠብሳችሁ ተበልታላችሁ። ውሃ አፍስ ብሎ በእናትህ እኔ ቢያደርገኝ ይኸውልህ፣ ውሃ ውስጥ በርበሬ ጨምራችሁ አፍስስ። እንደዚህ ቅጣሽ ሰውዬ። ውሃ ብቻ ምን ይሰራል? እኔ የቀጧቸውን ሰምተሃል? መጀመሪያ ምንድን ነው ያልኩህ? ውሃ 5 ጆክ ውሃ አፍስሱ። 5 ጆክ ውስጥ እኮ በተቀመጡበት እኮ ነው ያልኩት። እኔ ግን ቀየሩት። እሱማ ምንጣፍ ምናምን ይበሰብሳል። ሽንት ቤት ገብቶ ከፈለገ ሽንት ቤት ገብቶ ይቀጣቀል። እንትኑ ውስጥ ጆክ ውስጥ በርበሬ መኖር አለበት። ታምሪ ቴንኪ ሶ ማች። ፖስት ደረሰን። ፖስት እየደረስን ነው ጋይስ፣ ፖስት እየደረስን ነው። ጋላሪ ናንጂና ቆይ እኔ አባት ብቻዬን እዚህ የምሳቀቀው ምን አባት። ጋላሪ 3 እየደረስን ነው። ኤቢ ተቀጣልኝ ሰውዬ። ኧረ ወየው የኔ እናት ምንም አይደለም። የኔ እናት አመሰግናለሁ። እሺ አመሰግናለሁ። ቴንኪ ሶ ማች። እረፍት ያስፈልጋል። ሰውዬ ማን አውልቃለ? ልብስን ማን አውልቃለ? ቢስ ነው እንዴ? እሱ አውልቃለ እንዴ? እሱ ሳትናገር ሆነ የምትናገር እንዴ? አንተ ተቀጥቼ ሲበሰብስ ነው የቀየርኩት። ኧረ ቆይ እንጀምር እንጂ እንቀጣበት ነበር እኮ ሳምዬ። ቀስቴ ልንገርህ ወይ ልንገርህ፣ ቆይ አንዴ ወይ ቆይ እሺ፣ እንዳትጨው ጆኩ ይኸውልህ፣ በፕረስ ነው እየሞላው ግን በደንብ መታየት አለበት። ሳምሪ የኔ ንግስት እናቴ ትምጣ። እንዳታስጮኝ በስርዓት ሳምሪ የኔ እናት አመሰግናለሁ። እግዚአብሔርን አመሰግናለሁ። ታይትሌ ላይ ከስንት ጊዜ በኋላ ተቀመጥሽ። ጋይስ ፈርስት ጊፍት ትሪፕል ኧረ መድኃኒዓለም ጋይስ ታብታብ እያደረገ አልቆጠረልሽም እንጂ እኮ ሞላ ነበር። ኧረ 6 ደረሰ። ኧረ ጋይስ ታብታብ ቲምወርክ እናድርገው። በስርዓት ተቀጣ ሰውዬ በስርዓት ተቀጣ። ኧረ 7 ደረሰ። ኧረ ወይኔ ኧረ ዛሬ ሳምሪ ደህና ነች? የኔ እናት ደህና ነሽ? ውዴ የኔ እናት የኔ ጣፋጭ ደህና ነሽ? አንተ ሰውዬ ልብስ እንደሱ አይደለም ሰውዬ፣ እንደዚህ ተቀጣ አላይ ላይ አፍስስ። ታምር የምን አባቴ ላድርግልሽ? ቤቴ ነው የኔ እናት። እግዚአብሔር ያስቀጥ እኮ ነበር። ፈረስት ጊፍት ብቻ ላይ ሆኖብን ነው እንጂ 0-0 ነው ጋይስ። 7 ደረሰን እኮ 7 አደረሰችን። ኧረ ሜምበር ማስራራ ገብተሻል። ይሄንማ እስኪ አመለጠኝ። ሊጠፋ ሲላረኩት እኔ እናት ሰውዬ በደንብ ጨርሰው ጆኩን ሰውዬ ይሄ በስርዓት ሞልተ እጠብቅሃለሁ። ሙላ አያስቸኩለኝም። ሙላ ጆኩ ኤሊ ቀለምሽ እንደለቅ የኔ አባት። ሳምሪ እግዚአብሔር እናመሰግናለን። እናት ዛሬ እኔ ጋር ምንድነው ሲሳይ ነው እንዴ? አቤት የኪዳነ ምሕረት ድንቅ ስራ። ኧረ ሳምሪ እኔ ጋር ነው አበባ ሙሉልኝ። ድንቅ ስራ እግዚአብሔር ትችላላችሁ። የጸለ ጠጋ ወንድሜ ኪንጎዬ ሳምሪ ዛሬ ትለዩብኛላችሁ። ታብታብ እያደረግን የኔ ናቸው የኔ ናቸው። የሁሉ ቤተሰብ የኔ ነው። ኦኬ
እግዚአብሔር በደንብ አንተ ሰውዬ አንድ ገልብጠው ሰውዬ ገልብጠው ነው ያልኩህ። ገልብጠው ና ገልብጠው። ገልብጠው ሙሉውን ገልብጠው። ገልብጠው ሰውዬ ገልብጠው። ማርያም ገልብጠው። ሰውዬ ሙሉ ነገር እንዲበሰብስ ፈልጋለሁ። ገልብጠው። እግዚአብሔር ሙሉ ነገር እንዲበሰብስ ፈልጋለሁ። ይኸውልህ በጀርባ ሄዶ በእንትን እንዲወርድ ፈልጋለሁ። ሰውዬ ተቀጣ። ማርያምን እሺ፣ ኦልሞስት ሻወር ነው ያስወሰዳችሁን እኮ ግን እግዚአብሔር ሻወር ነው መቤት እኮ ነው። ይሄ ቅጣት አይችል አቡሻ እኮ አልችልም። እኔማ እውነት እኔ አሳንሻችሁ ኤቢ ቀይረው። ስማ ኤቢ ድሮም ይሄ ልጅ ነብሰ ገዳይ ነው፣ ይገለናል እኮ አልኩህ እኮ። ቀስቴ እንኳንም ከቀስቴ እኮ ሰው አይደለም እኮ መቤት ይሄን እንኳንም ከቀስቴ ኮኮናለች እቺ ደግሞ ከላይ ወይኔ ራሱ አንቺ አኮላሸኝ እኮ መቤት ገዳለው ልግዳለው ነው አኮላሸኝ እኮ ወልታ ነው ምንድን ነው ያኮላሽው? አቡሻ ይኸውልህ ከዚህ በኋላ ስትቀጣ በስርዓት ቅጣ እሺ። እመቤቴ እኔ ምን አረ ኤቢ ስማ፣ ለአንተ እሱ ቀስቴ የሚያወራው ለራስህም ስማ። በርበሬ ይኸውልህ ጆኩት በርበሬ ጨምረህ ቅጣትዩም እንዴ አቀጣጥልም እንዴ አባቱ አሁን እኔ ጊፍት ጋላሪ ነው ራሱ ለመቅጣት አይደለም። እኔ ጣፋጭ ስገድላችሁ ትደሽ ነው ገደልኳቸው እኮ ሾው ራሱ ወሰድኳቸው። እንደው ጌታ ወይ እንደው አንድ ሰው ላክልኝ። ስማ ቀስቴ አሰብኩልህና ማለት ነው ክፉ ቅጣት ራሱ አነሰብኝ። ነፍሰ ከራስህ ኮርጂ ነው ቀጣ እኔ ሁሉንም ተቀጥቻለሁ። ያልተቀጣሁት ቅጣት የለም። አበባም ፐርፊውም ያልተቀጣሁት ቅጣት ስለሌለ ሲያሳዝኑ፣ አንቺ ደግሞ ሆዳ አታባሽ ሲያሳዝኑ። ምን ያሳዝናለሁ? እኔ ቅጣት አንዴ እኔ ያኔ ፊቴ በበርበሬ ሲቀጠል ሾር ስወስድ በዘይት ልብስ ሲታጠብ አይዞህ ያለ ሰው አለ። አይዞህ ያለ ሰው አሁን ሰው ሲካሌብ ያመሰግናለሁ ወንድም አለ። ቴንክ ሶ ማች ሜምበር ቶሪ ደግሞ ደስ ይለኛል በጣም ካሌብ ቴንክ ሶ ማች ሜምበር አትሆነኝም? የኔ አባት ሜምበር ማለት 74 ያለችው ሜምበር ማለት ይችኛል። ቆይ የሚት አድርጌ ላብራ። ሜምበር ማለት ቤተሰብ ነው። እሺ አንድ ኮይን ነች። እቺ ላይ 74 ያለችው አለ አንድ ኮይን ቤተሰብነትን ያጠናክርልናል። አሳዘናችሁኝ እናቴ። አንተ ምን ጌም ነው? ምንም የሚያሳዝነው ነገር የለም። ዩርዲ እንደኔ እንታለ አልደፋም። ስሙ ደግሞ ዞሮ እኔ ጋር ሲመጣ ኧረ ራስን ጊፍተሮቼ ወንድሞቼ ጊፍተሮቼ ማለት ነው። ስማ አሳዝናችኋቸው ወይ ሲያሳዝኑ ብለው ወጡ። አሳዝናችኋቸው እኮ 15 ያርሱ ምን ካልተቀጣጣን እኮ ደስ ይላል። ቀጣችሁ እኔ ብቻ ቀጥቼ እኮ ደስ ይላል። ጋይስ ትሪፕል ነው ጋይስ። አንድ ጋላክሲ ብቻ እዚህ ጋር አንድ ጋላክሲ ጋይስ፣ አንድ ጋላክሲ ኒኩ ቀስቴ ወይ ጋይስ፣ አንድ ጋላክሲ። እስኪ እኔ ደግሞ በእኔ በኩል ደግሞ ጀት ምናምን ነው የሚሄደው። ብራዘር ጀት የለ ምን የለ እኛ ጋር ነው ሁሉም ጊፍት ያለው። እሺ ሞቻለሁ። ወይኔ አበሰበሰኝ እኮ መቤቴ። አይቀስቴ እስኩል ላይ ፋፍላ ጋይስ። አሁን ቦነስ ምሽ መጣልሽ። እግዚአብሔር ይመስገን ጋይስ፣ እግዚአብሔር ይመስገን። አሁን ደብል ነው። ምንድን ነው የምትሉት? ቆይ ግን አሁን አበባ እሺ ሁለት ሶስት ጋይስ